ምንድነው? ምን ሆኖ ነው? ወዴ ደመት ጀመረ እኮ እሱ ራሱ ዛሬ ተወለድኩ አነ ምንድነው እሱ ልጅ እንግዲህ ውድ ተመልካቾቼ ህፃኑ ደም እየተፋ ነበር። ያው እንደምታዩት ነው እንግዲህ ልብሴም ደም ነክቷል። ስለዚህ የግድ መቀየር ስለነበረብኝ ነው የቀየርኩት። አሁን ሆስፒታል አድርሰነዋል። ህፃኑ ዶክተሮቹ እያዩት ነው። ግን አሁን ከእህትየዋ ጋር ሆኜ አባትየውን ማግኘት አለብኝ። መጠጥ ጠጥቶ እንደሰከረ ነው ስትነግረኝ የነበረው። ስለዚህ ልሂድና ያለውን ሁኔታ እሱ ማወቅ አለበት። ምክንያቱም ህፃኑ አሁን ያለበት ሁኔታ ትንሽ አስጊ ሳይሆን አይቀርም። እርግጠኛ አይደለሁም። ትንሽ አስጨንቆናል። ሁላችንም ተጨንቀናል። እናት ድጋሚ ወደ ሀዘን ወደቀች ማለት ነው። አሁን ተደሰተች ብለን ሳንጨርስ ሀዘን ውስጥ ነው ያለችው። አሁን የግድ ሄጄ ደግሞ አባትየውን ማግኘት አለብኝ። ያው መጠጥ ቤት እንዳለ አረቄ ቤት እንዳለ ነው የተነገረው ያለው። እንፈልገዋለን። እሱን ደግሞ ይዘነው ወደ ቤት የምንሄድ ይሆናል ማለት ነው። እንግዲህ እግዚአብሔር ከኛ ጋር ይሁን። የህፃን አምላክ ይህን ልጅ እንዲያተርፍላት እንግዲህ ጸሎታችሁ አይለየን። ሁላችሁም በየእምነታችሁ ለዚች እናት ለዚች ምስኪን እናት ጸሎት አድርጉላት ለማለት እወዳለሁ። በተለይ ደግሞ ደስታዋን አጣጥማ ሳትጨርስ ህፃኑ እንግዲህ በአፉ ነው ደም እየተፋ የነበረው። ቅድም ባቀፍኩበት ሰዓት ነው እንግዲህ ደሙ ልብሴን እየነካው ማለት ነው። እንግዲህ ምህረት እንዲያወርድላት ህፃኑም ጤነኛ እንዲሆን ጸሎታችን ነው። እሷን ክሊኒክ ጥለናት ግን ከሰዎች ጋር ከኛ ሰዎች አሉ ከነሱ ሰዎች ከሷ ጋር ይሁኑ ብለን እኔና ካሜራማኔ እንዲሁም እህትየዋን ይዤ ወደ ጤና ጣቢያ ማነው ወደ አረቄ ቤት አለበት ወደ ተባለው ቦታ ሰውየው ይኖርበታል ብለን ወደ አሰብንበት ቦታ እንሄዳለን። እሱን ይዘነው ለመምጣት ጥረት እናደርጋለን። አይሆን አይደል? ምን አይነት ልቦና ቢኖረው ነው ልጁ እንኳን እንደተገኘ እንዳልተገኘ አላወቀም። አየህ እሱ ሰክሮ እንደዚህ ጭራሽ ሰው ተሸክሞ ያምጣው። ምን አይነት እንግዲህ ውድ ተመልካቾቼ ወንድማችን ሰክሮ ነው ያገኘነው። አስተካክላለሁ ነገሮችን ቀይሬያለሁ ሲል ነበር። ግን ውጤቱ ይሄ ነው። አየህ አይደል? ከመጣ ራሱ ስንት ሰዓት ነው? ጋኑን ምንድነው የጠጣው? ይሄ ከነ እቃው ነው ምንድነው የሰጡት? እኔ አሁን ይሄን 5 ቀን እኮ እንደተስተካከለ ምናምን ነው ትዝታ የነገረችኝና ተስተካክሏል ብዬ ነው እኔም አምኜ የነበረው። ግን በጣም ያሳፍራል። እኔ አሁን ከዚህ በኋላ ምንም አይነት ትዕግስት አይኖረኝም። እዚህ ቤት ሰዓት እንደዚህ ይንፈራፈራል። አየው አይደል? እስኪ ውሃም ጭልኝና እንርጨው። ምንም ሊነሳ አልቻለም ተመልካቾቼ። ስለዚህ ውሃ እንረጨዋለን፣ እንቀሰቅሰዋለን። አሁን እንዳያችሁት ነው። አልጠበቅኩም እውነቱን ለመናገር ሰው ልጁ ጠፍቶበት ልጁ እንደዚህ ሆኖ ምንም ካልተሰማው ምን ማለት ይቻላል? ይወላ በደንብ አፍስስበት። ሱን ጠብቅ አናመሽም መቼ ተረስከት ምን ይሆንክ ነው አንተ? ምን አይነት ልቦና ነው ያለ? ኧረ በፈጣሪ ስም ኧረ ገደል ያስገባ ፈጣሪ አምላክ።
ልጅና ሚስት እዛ ይሰቃያሉ። አንተ እዚህ የትም እየሄድክ የማንም ትጋታለህ። ደግሞ ደህና ነገር ብትጠጣ አፍ ራሱ እንዴት ቤቱን እንዳባላሸው አለ እንዴ? ልጅ አለ ማለት ምን ማለት ነው? እየሰማህ ነው? ልጅ አለ ማለት ነው እኮ ነው። ቀና በልሽ። አሁን ላወራክ እስኪ ተስተካከል። ቀና በል። እሺ በጥቂት በለው እንዴ። ልጅ መጥቷል እኮ። አቤት አቤት አቤት። ምንድን ነው የምትለው? የምን ልጅ መጥቷል? የምን ልጅ የለም? ምን እያለ ነው? ጤነኛ ነገር አንተ። ኧረ አንዴ በጥፊ በለው እያልኩ እኮ ነው። ይኸውልህ የንጉሥ ዘር ደግሞ በጥፊ ይመታል። ምን አይነት ቀደም ትላለች? የንጉሥ ዘር በጥፊ ይመታል? ማን የንጉሥ ዘር? ከመቼ ጀምሮ ነው አንተ እንደዚህ መናገር የጀመርከው? እኔ ወንድዬ የንጉሥ ዘር ነህ? እሺ አረቄ ጠጣ? ደህና ነገር እንኳን ቢጠጣ አየኸው አይደል? እጠጣለሁ፣ ጠላ እጠጣለሁ፣ ውስኪ እጠጣለሁ፣ አውርዳለሁ፣ አጠጣለሁ። ችግር የለብንም እና የለም ምንም አለና ስላለን ጥንብስ። ቆይ አሁን ዛሬ ሰከርከው ለምን? ፈለግ አንተንም ጋብዛለሁ። እሺ ዛሬ ሰከርከው ለምንድን ነው? አልሰክርም ምናምን ብለህ ቃል አልገባህም ባለፈው? እና ለምንድን ነው የምትሰክረው? በቃ እጠጣለሁ፣ እሰክራለሁ። ምንድን ነው የምትሰክረው? ምንድን ነው ጤነኛ ነህ ግን? ለልጄ ለሚስቴ ታምኜ እኖራለሁ ምናምን ስትል አልነበረም? ቆይ አንዴ በስመ አብ ይበል እስኪ። ጤነኛ ነህ? ምንድን ነው የሚያወራው? ስቀልድ ነበር ማለት ነው? እንደዛ ተጨነኩ ብለህ እያስመሰልክ ነበር? ምን ይደረግ? ምን እየሆንክ ነው አንተ? እንግዳ ክብር ነው እባክህ። ምን ፈልገህ ነው ደግሞ? ይኸው በዚህ አረቄ ይዞ መጥቶ ይሄ አረቄያ ለምን ደፋሽ? ኧረ አንተ ሰውዬ ከቀልሞ ማን ነው ወንድምህ? አረቄ ነው ወንድምህ? ለነገሩ ከወንድም ይሻላል በስንት ጣሙ። ቆይ አሁን ምን እየሆንክ ነው? ታውቀዋል ግን እየሆንክ ያለውን ግን ታውቀዋል? እናንተ ከኛ እኩል ማውራት እየሰማኸው ነው? እነማን ናቸው እነሱ? እኮ ነው ድንበር አለ። ስለዚህ ንግግርሽን የባለቤቴ ትንሽ ገደብ ልታበጅ ይገባል። እንደዚህ እኩል ማውራት አልተፈቀደም። እኔ እኩል ማውራት ተፈቅዶልኝ? አንተ ምን እንደሆነ በምን ታውቀዋለሽ? እሺ ምን አውቃለሁ? አውራ አንተ። ተፈቅዶልኛል? አንተ አውራ። ኧረ ታምንበታለህ ከአንተ እኩል መሆኑ? እሺ አውራ። ምን ልታወራኝ ነበረ? አይ መጀመሪያ ለእሷ ያልፈቀድክላት ለምንድን ነው? ያልተፈቀደላት እነሱን። እሺ እነሱ ያልተፈቀደላቸው ለምንድን ነው? አንተ ቀጥል። እኔ ለምን ፈቀድክ? እኔ ማን ነኝ? ትንሽ ሰው ትመስላለህ። እኔ ሰው እመስላለሁ? ምን እኛ እንደ ሰው አንታይም? ኧረ ጉድ እኮ ነው። እሺ አርጅታ ነው እያደረገ የመጣው። እሺ ኧረ የሆነ ነገር አይ ቆይ ግድ የለሽ። ልጅ የት እንዳለ ታውቃለህ? እሺ ተው። ልጅ ትዝታ የት እንዳለች ታውቃለች? ታውቃለህ? ቆይ ባለፈው ልጅ የጠፋ ብለህ ስትንሰፈሰፍ አልነበረም? እኔም እኮ የገረመኝ እሱ ነው። ይሄ ካዲ የልጅ መጥፋት አላሳሰበም ማለት ነው? አሽዝበይሻለ አፋትክበሽ በቃ አትክበሽ። አልተፈቀደልሽም። እንደዚህ አታፍሪ። ልጅ ክብር ይኑር። ይኸውልህ ሰው አለ ቤቴ ምን አገባሽ? አታርፍም በቤቴ። ይኸውልህ ይህን ሰውዬ አናቱን የሆነ ነገር አድርጌ ነው እኔ የምገላግለው። በራከበሽ አንቺ ቤት ከፈለግ እዚህ ላይ ወጥቼ ብቆማ አያገባሻል። አይገባሽም። እሺ የምር ወንዴ አንተ ነህ? እሺ ቀጥልሽ።
ምንድን ነው የሚያደርግህ? ስክር ብለህ ሰዓቱን አይተኸዋል? ገና እኮ 8 ሰዓት ነው። ደግሞ ለምን አትሄድም ታዲያ? ማን ያዘ? ማን እኔ ነኝ ያመጣው። እሺ ይኸውልህ አሁን የኔ ወንድም እኔ ካንተ ጋር ድራማ ልሰራ አይደለም እዚህ የመጣሁት። እየሰማኸኝ ነው? አሁን በትክክል የምናገረውን ነገር በትክክል ስማኝ። ልጅና ሚስት ሆስፒታል ነው ያሉት። አዎ ልጅ ታማለች። እሺ ልጅ ታሞ ሆስፒታል ነው ከእናት ከሚስት ጋር ማመነ እየሰማሁ ልጅ የለኝም የት ናት ምናምን ምንድነው የምታወራው? ምን ላድርግ ምንድን ነው ጉዳይ አይደለም። ምኑን ነው የሳትከው? ለምን አይደለማ ባለፈው ቃል ገብተህ ፈርመህ ከዚህ በኋላ ላልሰከር ይቅርታ ይደረግልኝ ብለህ አልቅሰህ እግራችን ስር ተደፍተህ ነው አይደል ይቅርታ የጠየቀኝ? ምኑ ጠይቄ ነበር አላረግም ብዬ ነበር። እሺ አረኩ። ለምን? በቃ ደስታ ለማቅ የምን ደስታ? ምን አይነት ደስታ? አንተ ከልጅህ ውጪ ከሚስትህ ውጪ የምታደርገው ነገር ደስታ ይሰጣል? ያው ምንድን ነው ያጣው? ይኸው ልጅህን ይዤ መጣሁ አይደል እንዴ? ቤት ስመጣ ግን ልጅህን ይዤ አንተ ቤት ውስጥ አልነበርክ። ጭራሽ ከዛ ይባስ ብሎ ደግሞ ነፍስን እስክትስት ድረስ መሬት ለመሬት እስክትጎተት ድረስ መጠጣት ምን አመጣ? አንመሆን ነው የበጀ ትቦ ውስጥ ገብተህ አይደለም በልቶ ነበር። ወደ ዋናው አፈር ያስበላ የገደለው ቀጥለ ወደ ገደለው አንቺ ነግሬሻለሁ። እንደውም ከፊቴ ዘበሉ ወደዛ አጭን ወደዛ አርግልኝ ሰከረልሽ አንቺ ገደባለ አትንኪ ተረበየ። እሺ አሁን ይኸውልህ እኔ ጄን ያንተ በጣም እንትን እያለፍክ ነው ወንዴ። በጣም እየታገስኩ ነው። በስርዓት ብታወራ ይሻላል። ችግርህን ብትናገር ይሻላል። አውራ አንተ ምንም እኮ አሁን ካንተ ጋር ማወራው ነገር እኮ ምንም ፍሬ የለውም። ልጅና ሚስት እዛ እየተጨነቁ ልጅ በህይወት እንኳን ለመቆየት እየታገለ አንተ እዚህ ምንድነው የምታወራው? ምንድነው የምትሆነው? ልጅ ደም ያስፈልጋታል። ደም ልጅ ደም ያስፈልጋል። ደም አለ እንዴ? ወሰዳ የለም እኔ ላይ ደም በገንዘብ። ቆይ ምንድነው ፍላጎትህ? ደም አለ። ምንድነው ፍላጎትህ? ደም አለ ወይ? ምንድነው ፍላጎትህ? አሁን የኔንም ትዕግስት እያስጨረስክ ነው። ምንድነው ፍላጎትህ? ከትዝታ ጋር ለመኖር አትፈልግም ነው? ፍላጎት የለም ነው? ምን ላርግ አትበለኝ 10 ጊዜ እንዴ? ምን ላርግ ማለት ምን ማለት ነው? የዛን ጊዜ ይቅርታ የጠየቀኝ ለምንድን ነው ታዲያ? ምን ላርግ ልትለኝ ነው? አላረግም ብዬ ነበረ። በቃ የተንቦቀቦቀ ችግር መከራ ስቃይ። ምንድነው የተንቦቀቦቀ ችግር መከራ ስቃይ? ልጅም ወለድክ ትዳር መሰረትክ እና ጥሩ አይደለም እሱ? ለምን? ዘሩ ያንተ ዘር ስላልሆነ ጣልቃ ገቡና እነማን ናቸው ጣልቃ የገቡት? የንጉሥ ዘር የባሪያ ሰው ዘር አያገባም ተባለና ቤት ውስጥ ተበላሽ ተነን። ምን ይሆነ ነው? እሺ ስለዚህ አሁን ደም ነው የምትለኝ? ደም ይጥፋ። አሁን ስማኝ፣ የንጉሥ ዘር ምናምን አለ ተበላሸ። ስለዚህ ምንድነው ፍላጎት? አሁን ልጅህን አትፈልገውም፣ ሚስትህን አትፈልጋትም ማለት ነው አይደል? እስቲ እንዴት ላድርግ? እሺ አንተ ጥሩ ሰው ሳትሆን አትቀርም። እኔ ጥሩ ሰው አይደለሁም። ለአንተ ጥሩ ሰው አይደለሁም። ጥሩ ሰው መሆን አልፈልግም። ለእንዳንተ አይነት ሰው ጥሩ ሰው መሆን አልፈልግም። ትሰማኛለህ? እስከ ዛሬ ድረስ እንደዚህ በዚህ ልክ ስታስመስል ነበር ማለት ነው። ለካ አንተም ጭንቅላት ውስጥ እንደዚህ መርዝ ነገር አለ። አንተ መርዝ እየመሰልክ እሰራለሁ እንዲህ ነኝ እያልከኝ እኔንም ትንሽ እያወከኝ ነው። ምንድነው በቤቴ እንደዚህ ባለስልጣን ሊሆን ምናምን አይቼ ሲነችና አይቼ ወንዱ በላ ዘራፍ በል መብቴ አታኝ እንዴ ጋሻ ጋሻ አታኝ ምን
አስፈራራ ነገር መስመር ሄደህ የምታወራ ከሆነ ማውራት ትችላለህ። አይ ምንድን በእጅ ስበብ እንዳይሆን አይደለም። ቆይ ሰክሬ ይሄን የፈለከው ወንድ ነኝ ስትል አለ ወንድ ነኝ ብለሃል። ወንድ ነኝ። አሁን ወንድ ነህ? ወይኔ አልቻልኩም። እሺ በእጅ ስበብ እንዳይሆን ሰክሯል። ወንድ ነህ አንተ? አይደለም። በቃ እሺ። ወንድ ማን ነው? አይደለም። ወንድ ማን ነው? እኔ ነኝ። ወይኔ የነገስታት ዘር የንጉሥ ዘር አሁን ስርዓትህን ያዝ። አውራ ምን ጠይቀን ነገር በስርዓቱ አውራ። አይ ካልክ ደግሞ እደግምሃለሁ። እሺ ጠይቅ። ቆል ነው የማደርግህ። እሺ አልኳል። እንደምንድን ነው በቃ በዛም እንደ እሺ ቀጥል። ለምን ፈራበት አንተ ልጅ አሁንም ዱላ ፈልጎ ምን እየሆንክ ነው? ቆይ አንተ ስለ ሚስትህ እንኳን አታስብም፣ ስለ ልጅ አታስብ። ስማት ምን አይነት ድንጋይ ራስ ምንድን ነው ስታስመስል የነበረው? ተቀይሬያለሁ፣ እንደዚህ ሆኛለሁ። ትናንትና እንደዛ ሰክረህ መተህ ስትበጠብጣት አደርክ። ለራሷ የልጇ እማም አንሷት አንተ ራስህ ስታሳምማት አደርክ አይደለ? ዝም አልኩ። ያኔ ነበር አንተን በብርጭቆ ናትም ብዬ መጣል ነበር። ስነ ስርዓት ያዝ። እኔን ነው ወይ? አንተ እንዳልነሳ እኔን ነው። ይኸውልህ ቆይ አንዴ እሷ ዝም በል። እናንተ ሲጀመር እናንተ ለትዳር አንተ ሰው ሆነ ነው ስንበዛብህ ነው። አንተ ቆሻሻ ዘር የኔ ጉዘር እናንተ ይህ ባሪያ ዘር ደግሞ ቤቴን የበጠበጠ ይበጥብጥ። የትኛው ቤት ነው የሚበጠበጠው? ደርሰባት ነው እንጂ ደርሳብህ ነው። አንተ ቆሻሻ ለአንተ ብላ በተሰቃየች እንደዚህ ትናገራት። መሳፍንት ዘር ብትሆን ነው የትም እየተጋደምክ አንስተህ የምናመጣ ቆሻሻ አለና ጭራሽ እትን ትናገራታለህ። ለአንተ ብላ ስንት ነገር ባደረገች ስላለን መጠጣትን ነው እንደ ንጉስ ዘር የምታየው። ይሄ ነው ንጉስነት። ርካሽ ከዘር ማንዘራችን ምን ነው? ከዘር ማንዘራችን ምን ነው? ከዘር ማንዘራችን መጣ። አሃ እኔም የመሳፍንት ዘር ሆንኩልህ እንዴ? አንተማ ሰራኝ። አየኔ እኔም እኮ ኦሬዲ እኔም ብደበድብ እንደዚህ ነው የሚሰማ ማለት ነው። አየህ አይደል? ደማ ሰራኝ። ምን አይነት ሰው ነው? ሰው እንደዚህ መሆን ይችላል? እስከ ዛሬ እንደዚህ ስታስመስል አንድ ቀን እንኳን ብትናገር ኖሮ ይሄኔ ማለት ነው የሁሉ ጣጣ አይመጣም ነበር። እፈልግሻለሁ ብለህ መሰለኝ ይሄ ሁሉ ጣጣ ላይዋ ላይ ያመጣህባት አንተ ቆሻሻ። እንዳትናገረኝ አሁን እናንተን ምናምን አትበል። አንተም ሰው ቻልን ነው የምናደርገው። ስለቻላችሁ ምንድነው ግን ምንድነው የቻልከው? ንጉስ የት ቦታ ንጉስ ባሪያ የት ቦታ ባሪያ ይሁን ሰውዬ የሆነ ነገር አደርገዋለሁ። ጸላይም አለብህ አንተ። በጤናማ እንደዚህ አልሆንክም። የሆነ የተዋረሰ ነገርም አለ። አሁን ምን አደረገው? መንፈሳቸው ወደ አንተ አዞሩብህ እንዴ? ቁጢምጥም ሰሩብህ? ምንድነው ነገሩ? ነው ይሄ በጤንኝነት ነው እንደዚህ የምታወራው? ምን አጣው? ወንድም ሰው ሆኖ ነው የቆሻሻ ወንድም? ምኑን ሰው ነው ወንድም? አሳሰራችሁ ስማችን አየኸው አይደል? ስለ ወንድሙ ራሱ ነበር ሲናገር የነበረው። አሁን ወንድም ምን አይነት ሰው እንደሆነ ግን ታውቃለህ? ለሚስትና ለኔ ያልተመለሰ ወንድም ምን አይነት ወንድም ነው? ማን ወንድም? የኩሩዘር የንጉስ ይህ ቆሻሻ ወንድም ነው። የንጉስ ነው በምጣ ባለ ሚስትህን ራሱ እኮ ሊደፍር የነበረ ሰው ነው አንተ ቆሻሻ። አዎ ሚስትህ ሊደፍራት ነበር። ፈላ ይሄን ታውቃለህ? ነው አንተም እያወቅህ ልታስደፍራት የነበረው። ስታትቺ ዘግሬ ነው እንደዚህ ሰዎች ነው ታውሩ በጅሩፍ ወረት ዛሬ የንጉስ ዘር አያረግም። እውነትን ነው። ቅሌታም ነው። ከሚስትህም ጋር ከእህቷ ጋር አንዴ ለመብረቅ ማጥፊያ አንዴ ለመብረቅ ማብሪያ እያላችሁ የምትጋደሙ አንተ ራሱ ቅሌታም ነህ። ያለ ቦታ ማን ተገኛለህ? ንጉስ ምናምን የምትለው ነገር ከመጣ ፈልጋት ነው አይደለ? እህቴ ጋር የመጣው አንተ ዘረቢስ ራስህ ነው። ምን ነው ተያይዞ የመጣው?
ነገር አለ አይደለም? እሺ ከብቷል። አገባኝ ወደ ዘይት ገደል ያስገባ። አሁን ወደ ዋና እሺ መልሰናል። ልመለስ አሁን እኔ ነኝ የመሳፍንት ዘር አይደል? አይደል? እኔስ ምንድን ነኝ? አንተ በለው አውጣው፣ ቃሉን አውጣው። ባሪያ በለው። ታውቀዋለህ? እስቲ ቆይ ይበላ። አላወቅሁትም። እሺ ሌላም ዘር አለ ማለት ነው የምታውቁት? ሌላ ነን እኛ። ወይ ጉድ ፈላ፣ ወይ ጉድ ፈላ። እሺ እነሱ ባሪያ ናቸው፣ እናንተ መሳፍንት ናቸው። እኛስ ምንድን ነን? አታወቅም። እናንተ ንጉስ ናቸው። እሺ እኛስ ምንድን ነን ደግሞ? የእናንተን ገና የእኛን አላወቃችሁትም። ተነገረኝ። የነሱን ነው የእነሱ ተነግሮ ነው። ሲንፍ ወለድ ምንድን ናቸው አሉ? ሰራተኛ የሚባል ዘርታቃል። እሺ የሚያርሱልኝ። እሺ ሲሶ ስንሰጣቸው ይወስዳል። የሚጋግብ ልብስ ማጠብ፣ እነሱ መግለጥ፣ ጭቃጡ መርገጥ፣ ግድግዳ መለጠፍ እኩል ነው ነገር ይለጥፍ። እሺ እነሱ እንደዛ ናቸው። አንተ ከንቱ የነበረ ነው። እኛ ይዞ የመጡት ይሄን እኛ ይዘን የመጣ ነው። ይሄን ስካር ነው ይዛችሁ የመጣችሁት? ትሰማኛለህ? እንደዚህ የኮራህበትን ነገር እቤት ሰፈር አገር ሂጄ አፈር አድርጌልሃለሁ። ወንድምህን በአካባቢው ሰዎች መካከል እንዲዋረድ አድርጌዋለሁ። ወንድምህን ብቻ አይደለም እናትህን እየጎተትኩ እጇን እየጎተትኩ መንደር ለመንደር ሰፈር እያየ ህፃን ልትገድል ህፃን ልትበላ የነበረች እርኩስ ሴት መሆኗን እያሳየው በፍጹም የኔ እናት አታረግም። ወይኔ ቆይ ተረጋጋ። ኧረ በእጅ ስራ እንዳይሆንብህ እባክህ ልቀቀው። ወይኔ ልቀቀው በቃ። እሺ እናስ ቀጥለህ እኔን ልትገለኝ ነው? አሁን ተራው ያንተ ነው። አሁን ደግሞ ተራው ያንተ ነው። እሺ ገና ምን ሆነ አንተ? ከዚህ በላይ አረጋ። ከዛስ ምን አሳሰርክ? ቤተሰቦችን አዋርጅልህ። አዋረድክ? ሁሉንም አንድ በአንድ ሳይቀር አዋረድክ፣ አሳሰርክ። የተከበርክበት ቦታ ነው አይደል? አንቺ ውጪ! እናንተ ወጪ ሰበብ እንዳይሆንብህ እባክህ ተረጋጋ። ወይኔ መጠጤ፣ ወይኔ አረቄ ብኖር፣ ወይኔ እናቴን አዋረድክ፣ ዘሬን አዋረድክ። የተከበረ ሀገር ላይ ሄደህ አስተካክላለሁ፣ አርማለሁ፣ አስተካክላለሁ እያልክ እንዲያና እንዲህ አደረክ። ምን ትወጥ? ልጁ ለምንድን ነው እንዲሞት አድርገህ መጣህ? ልጁ ለምንድን ነው እንዲሞት የፈለጋችሁት? ልጁ አልሞተም እንዴ? አልሞተም። አልሞተም? አዎ። ካልሞተማ እንደውም የንጉሥ ዘር ላይ ስለማይፈልግ መሞት አለብኝ። መሞት አለብኝ። ምን መሞት ያለብኝ? ለምን ነው የምትሞተው? እኔ ምን ይሆነ ነው? እኔ ወይኔ ጉዴ! ኧረ እንዴ ጉዴ ፈላ! ሄሎ ምን ሆነ ነው? ወንዴ ምንድን ነው? ምን ሆኖ ነው? ወንዴ ደም መጥፋት ጀመረ እኮ እሱ እራሱ እንደ ልጁ እየበላ እኮ ነው እሱ። ወይኔ ጉዴ ፈላ! ቆይ በሩን ይክፈትልኝ። ቆይ እሺ አሁን ምንድን ነው የምናደርገው? ቆይ ግራ ነው የሚገባው በእውነት። ድና የሚሆን ይመስላል ግን ምን አይነት ፈተና ውስጥ ነው እየገባን ያለነው? ቆይ ምንም ሊገባኝ አልቻለም እውነት። ቤት ይዛ ትጨነቀለች ጭራሽ ልጇ እያለ ደግሞ አሁንም ሌላ ነገር አስበዋል። የሆነ ነገር ቢሆን አሁንስ ምንድን ነው የምትሆነው? እሺ ወይ ልጁ አልታወቀ ወይ እሱ አልታወቀ። ምን አይነት ጣጣ ነው? እኔማ ያስጨነቀኝ ነው። ወይኔ ደግሞ እኮ እንደዚህ አይደለም ወንዴ፣ የምር በጣም ጥሩ ሰው ነው።
ሰክሮ ነው በቃ መጠጥ ነው እንደዚህ ሲያስብለው የነበረው። ምናልባት መንፈስ አርፎበት ይሆናል። እሱስ የተናገረው ነገር በጣም የሚያስጠላው የሚናገረው ነገር በጣም ነው የሚያስጠላው። ግን በቃ እኔ እንጃ አላውቅም፣ ተናግሮ አያውቅም እንደዚህ ሰምቼው አላውቅም። እኔ እንደዚህ ሲናገር ለመጀመሪያ ጊዜ ነው እንደዚህ ሲናገር ስሰማው ራሱ። በጣም የሚያስጠላ ንግግር ነው። እኔ እውነቱን ለመናገር የተናገራቸውን እያንዳንዱን ቃላቶች ከሱ የሚጠበቁ አልነበሩም። ቃላቶቹማ እኔን ማስከፍተውኛል ማለት እንደዚህ ከሱ ሰማለሁ ብዬ አስቤ አላውቅም ነበር። ግን በኢየሱስ እንዴት እንደሆነ አይተኸዋል አይደለ? ወይኔ ጉድ የሆነ ነገር እንደው ነው እንግዲህ እኔ ምን እንደሚደረግ አላውቅም። ግን ዞሮ ዞሮ እንግዲህ እዚህ ቤት ውስጥ የገባ የሆነ መንፈስም አለ። የምሬ ነው። እንደ አንዱ ሲባል አንዱ ሲባል አንዱ አሁን እሱ ራሱን የሳተው እንግዲህ ልጁ ሞተ አለ። አይ አልሞተም ስንለው እሱ ካልሞተማ እኔ መሞቴ ነው አይነት ነገር ነው የተናገረው። እሺ ምን ይመስላል መንፈሱ ነው? አንድ አይነት ነገር ያየሁት ነገር ምንድነው? ህፃኑም ጋር በአፉ ነበር ደም ሲተፋ የነበረው። ይሄኛውም ደግሞ በተመሳሳይ በአፉ ነው ደሙ ሲመጣ የነበረው የወንዴ ማለት ነው። እና እኔ መቤቴ ላይ ግራ ገብቶኛል። ምን አይነት ነገር ምን አይነት ጣጣ ምን እየተፈጠረ እንዳለ እየገባኝ አይደለም እዚህ ቤት ውስጥ። ምንም እየገባኝ አይደለም። ምን ልትሆን ነው? እሺ አሁን እሷ ነገር ነው ከምንም እያስጨነቀኛል። ሁለት ያጣሉት። እስኪ አሁን እሷም ከክሊኒክ ወጣለች ነው ያሉኝ እነ ሄኒ። አልነገሯትም አይደለ? ምንም ነገር የተነገራት ነገር የለም። አስበው ወልሽ ሲሰማ ምን ልትል እንደምትችል። ምን አይነት ነገር ነው? ምንድነው? እሺ መጨረሻው መቼ ነው ይሄ ነገር? በጣም የሚያስጠላው ምን አይነት መንፈስ ነው የሚገባባቸው? በእውነት ግራ ገብቶኛል። እኔም እሷ ጭራሽ ነው እሱ የሆነ ነገር ሆነ ስትባል የማትችለው ለልጇ እንደዛ ስትሆን ነበር። አሁን ደግሞ እሱ የሆነ ነገር ሆነ ብትባል አስበው ምን ልትሆን እንደምትችል። ለሱ ብላ ነው የምትለው። ወይኔ ደህና የሚሆን ይመስላል። ግን እንግዲህ ጸሎት እናደርጋለን። ያው እኔ እንግዲህ አሁን ወደ አይሲ ነው የገባው። ዶክተሮች ያው እየተረባረቡለት ነው የተባለው። ወይኔ መድኃኒዓለም ማርግማን ነው ምንድን ነው የሚባለው? ይሻው እኔ ስሰማ ምንድን ነው እሺ የምትሆነው? ምን ልላት ነው? አሁን ያልገባኝ ነገር ከዚህ በፊት እንደዚህ ታሞ ያውቃል? የማውቀው ነገር የለም ምንም ነገር ታሞ። አንቺ በዚህ በነበርሽበት ጊዜ እንደዚህ ወንዴ እንደዚህ አይነት ነገር አጋጥሞት አይተሽው ታውቂያለሽ? ምናልባት ሰክሮ ሊሰክር ይችላል። ሰክሮ እንኳን ያናግል ተናግሮ አያውቅም። እንደዚህም ተናግሮ አያውቅም። ሲቀጥልም ታሞም አያውቅም። እኔ ምንም ነገር አይቻልም። አሞት ምናምን አንቺ አትሸጣቂም? ሞት አያውቅም። እንግዲህ ተመልካቾች ያው ጸጥ ነው ያለው። ምን እንደተፈጠረ አላወቅኩም እኔም ራሴ። እሷም እንደምትዋት ነው፣ ለእሷም አዲስ ነው። እኔ አሁን የጨነቀኝ እንዲያውም አሁን ለትዝታ እንዴት እንነግራታለን? እኔም እኮ እሱ ነው የጨነቀኝ። በዛ ላይ ከኛ ጋር እያወራ እንደሆነ ማለት እኔ አላውቅም። ልንጠራው እንደሄድ ምናምን ነገር ታውቃለች? ልናወራው እንደሄድ ምናምን ታውቃለች? አዎ መጣሁ ብያት የምትወጡ ወደ እናንተ ስመጣ ያኔ እሱ ነው ግራ የገባኝ። ምንድን ነው የምናደርገው? እሺ እንዴት ነው የምናስረዳቸው? ምን አይነት ነገር ውስጥ ነው የገባ ነው? አይ በቃ በመጀመሪያ ደረጃ ይሄ ቤት ቄስ ይጠራ እና ጸበል ተደርጎ ጸሎት ተደርጎ ይረጭ ቤቱ ለተወሰነ ጊዜ። ግን እነ ትዝታ ከዚህ ቤት ወይ ሌላ ቦታ ይረፉ። ምክንያቱም ይሄ ልክ አይደለማ እንዴ! የዚህ ቤት እየተከናወነ ያለው ነገር ጭራሽ ግራ የሚያጋባ ነው። አንድ ቤት ውስጥ አንድ ችግር እሺ ይፈጠራል፣ ሁለት ሶስት ችግር እንዴ በዛው ላይ ባናቱ ላይ መደራረቡ ምንድነው? አንዱን ፈታ ነው ስንል አንዱን ፈታ ነው ስንል አንዱን። አሁን ደግሞ ጭራሽ እኔ አሁን የልጁን ጉዳይ ነው አሳስቦኝ የነበረው። ጭራሽ ደግሞ አሁን ባልየው ደግሞ ልክ እንደዚህ ወንዴ እንደዚህ መሆኑ ግራ አጋብቶኛል። ጭራሽ እኔ ወንዴ እንደተስተካከለ በቃ ባለፈው እንደዛ እግራችን ስር ወድቆ ይቅርታ ምናምን ሲጠይቅ በቃ በስትክክል አምኖበት የጠየቀ ነው እንጂ መሰለኝ እንደዚህ ሰክሮ በዚህ ነው ያህል ደረጃ የሚናገር ሰው በዚህ ነው ያህል ደረጃ አላፊ የሚያደርግ ሰው መሆኑን አላውቅም ነበር። እንደዚህ ሰምቼው አላውቅም። ለመጀመሪያ ጊዜ ነው። ምናልባት ሌላ ወይ ሲሰክር ምንድነው የሚልሽ? አሁን ሲሰክር ሌላ ጊዜ ምንድነው የሚልሽ? በቃ ኖርማል ነው። ዝም ብሎ ማይሆን በቃ
የማይገቡ ነገሮች ዝም ብሎ ሊያወራ ይችላል። ግን እንደዚህ እኔ እንጃ አልፎኛን ተናግሮ ምናምን ነገር ግን እኔ ሰምቼ አላውቅም። ምናልባት እሷን ከተናገራት አላውቅም። እሷም ነግረኝ አታውቅም ሲጀመር። እሺ በምንድን ነው የሚያበቃው? ምንድን ነው የምናደርገው? አሁን እንግዲህ ያው የምናደርጋቸው ነገሮች ሁለት ነገሮች አሉ። የመጀመሪያው እንዳልኩሽ ቄስ እናስጠራ። እዚህ ቤት ቄስ ይጠራ፣ ጸሎት ይደረግ። ጸሎት ተደርጎ ቤቱ በሙሉ ጸበል እንትን ይረጭ። እሱ እሺ፣ ግን እሱ ደህና ይሆናል ነው ችግሩ። አሁን እሷን እንዴት ነው ምን ነግራት ስለሱ? አሁን በቃ ምንሽ ሌላ አማራጭ የለንም። አለመናገርም መፍትሄ አይደለም። ያለውን ነገር እነግራታለን። ያው እንግዲህ ሀዘኗ አይብረድልሽ ተብላለች። እኔ ግራ የገባኝ ነገር ራሱ እርግማን ነው እያልኩ ነው። አሁን እኔ ግራ ገብቶኛል። እኔ ራሱ ከራሱ አልፈኛል ማሰቃየች። ምን አይነት ነገር ነው? ምንድነው ትሏ? ምን አይነት እንትን ነው ያላት? ቆይሽ እሺ፣ አሁን እኔ ቀስ ብዬ አስተዛዝኜ አረጋግቼ ያለውን ነገር እነግራታለሁ። እሺ ምንድነው? እሺ አሁን ደህና ነው አይባል፣ ደህና አይደለም፣ ሞታ አይባል፣ አልታወቀለት። እሺ ምንድነው ተብሎ የሚነገራት? ቆይ አይደለም፣ አሁን ዶክተሮቹ ትሪት እያደረጉት ነው፣ ያለውን ነገር እያዩት ነው። እንደዚህ ነው እንደዛ ነው ለማለትም አይመችም። እነሱ ምንም የነገሩ መረጃ የለም። በአፉ ደም ፈሰሰ ስንላቸው በቃ ኢመርጀንሲ ሩም ነው ቀጥታ የገባው። ያለውን ነገር እንግዲህ እዛው አይሲ ምናምን ነገር ነው ያሉት። እሱማ እያየሁ ነበር። አዎ፣ ስለዚህ ያለውን ነገር እነሱ እንትን ይበሉት። ዞሮ ዞሮ እዚህ ቤት ትልቅ ጋኔል ነው ያለው፣ ትልቅ ሰይጣን ነው ያለው። ሰላም እንዳይሆኑ እንዳይስማሙ የሚያደርግ ትልቅ ሰይጣን አለ እዚህ ቤት። የምሬ ነው። እዚህ ይሄ በጤናው አይደለም። እዚህ አካባቢ ያለው ነገር በጣም እየተረባበሸ የተመታ ነገር ነው። እኔም እንደዛ ነው የሚሰማኝ። አሁን ምንድነው የምናደርገው? ይሄንን እናስረጭ፣ ቄስ መጥቶ ጸሎት ይደረግበት፣ ይደገምበት፣ የሚደገመው ነገር በሙሉ ይደረግበት። ከዛ ለጊዜው ግን ልጇን ይዛ እሷ ትውጣ ከዚህ ቤት። እኛ ነገሮች እናመቻችና ቢያንስ ለአንድ ወርም ቢሆን ሌላ ቦታ ሄዳ ትከራይ። እሱማ ችግር የለውም፣ እዚህ ቤተሰብ አለ፣ እሱ እዛ መቆየት እንችላለን። በቃ ስለዚህ እዛ ሄዳችሁ ለተወሰነ ጊዜ እረፍት ይደረግ። ምክንያቱም እዚህ የቤት እየተከናወነ ያለው ነገር በሙሉ ግራ የሚያጋባ ምን እንደሆነ እንኳን ለማወቅ የማይመች። እኔ ምን እየተፈጠረ እንደሆነ ላይክ አሁን እንደዚህ ነው ስል አሁን እንደዚህ አሁን እኔ ይሄ ሰውዬ ላወራው ላናግረው ነው ያመጣሁት። ሲናገር የነበረው ነገር ግን ከአእምሮዬ በላይ ነው። እኔም እኮ ግራ ገባኝ። ከአእምሮዬ የምር በጣም ነው የሚያስጠላው። ከሱ ሲጀመር እንደዛ አይነት ቃል እንዳልኩ ሰምቼ አላውቅም። በቃ እኔ እንጃ ለመጀመሪያ ጊዜ ነው እንደዛ ሲናገረኝ። እኔ ከአቅሜ በላይ ነው። ለዛም ነው እጄን ያነሳሁበት። እኔ እጄ ማንሳት ፍላጎትም አልነበረኝም። ምክንያቱም ከዚህ በጣም የማይሆን ነገር ነበረ ካፉ ሲወጣ የነበረው። ምናልባት እኔ እንጃ እሱ ላይ መንፈሱ አልፎ ይሆናል። በቃ ደግሞ እንዳየው ነው ያው ልጁ ከተረፈ እኔ በህይወት አለው ምንድን ነው ያለው ብቻ አላውቅም። አስደንግጦኝ ስለነበረ በደንብ አልሰማሁትም። ያው እሱ ያለው ምን ልጁ ደህና ነው ወይ ስለው አዎ ደህና ነው ሲለኝ አዎ ደህና ነው ስለው በቃ እሱ ደህና ከሆነማ እኔ ደህና አልሆንም፣ እሱ ካልሞተማ እኔ ነኝ የምሞተው አይነት ነገር ነው የተናገረው። ወይ ልጁ መሞት አለበት ወይ እኔ መሞት አለብኝ ነው መሰለኝ እንግዲህ የተናገረው ነገር እንደዛ ነው። ማለት ስለ ልጁ እሱ የሚያውቀው ነገር አለ። ልጁ ለሰይጣን እንዲገባ የሚፈልገው ነገር ነበር። የሚያውቀው ነገር ቢኖር ነው አሁን እሱ የተናገረው። ቀጥታ እንደዚህ ነው ያለው። ልጁ ሞቷል አለ። ደህና ነው ሲለኝ አዎ ደህና ነው ወይ በቃ እሱ ካልሞተማ እኔ ነኝ የምሞተው ማለት ነው ያለው እኮ። እንደዛ ብሎ ሲወርድ የሰማሁት ነበር። እሺ ምንድን ነው? እሺ እኔ እኮ ግራ ገባኝ። ኧረ ምን ጣጣ ነው በሚካኤል በስመ አብ ወልድ እኔ ኧረ በስመ አብ እኔ ብዙ ጊዜ እዚህ ሙያ ላይ ቆይቻለሁ። እንደዚህ አይነት ውስብስብ ያለ ነገር ውስጥ ገብቼ አላውቅም። ይሄ ከውስብስብነትም ያለፈ ነው። እኔ አእምሮዬን በጣም እስኪጨንቀኝ ድረስ ነው እያስጨነቀኝ ያለው። እንዴ የቤተሰቦቹ አልበቃ ብሎ ጭራሽ ቤት እዚህ ድረስ ደግሞ መጥተን ነገሮችን ማስተካከል እንዳንችል ነው እየሆነ ያለ ነው። ዞሮ አሁን ያልኩሽን ነገር እናደርጋለን። አንቺ በመጀመሪያ ተረጋጊ። አሁን ምንም ነገር አልተፈጠረም እኮ በቃ እኔ እነግራታለሁ። አሁን ያንቺ እንደዚህ መሆን ነገሮችን ከማባባስ የዘለለ ምንም ጥቅም የለውም። እያየ ነው ሰይጣን እየፈተነ ነው። እሷ ደግሞ የሆነ ነገር እንዳትፈርጭ እኮ ነው። ስለዚህ ሰይጣንን ምን መክተው በእምነት በጸሎት በስግደት ነው። በቃ በጾም በጸሎት ነው። አንቺ ጸሎት አድርጊ። እናትሽን ደውይለሽ ንገሪያቸው።
በቃ አይዞት ጸሎት ያድርጉ ነገሮችን እንደዚህ እዚህ ቤት እየተከናወነ ነው እላታለሁ ነው ያለሱ አልችለውም በቅቶኛል እውነት ወይኔ ጉድ በጣም ነው ግራ የገባኝ ስለዚህ ከመጣች እነሱ ያሳውቁናል ያለውን ነገር ከሷ ጋር ቁጭ ብዬ ላይክ እሷ ስትመጣ አንቺ ምን ታረጋለሽ ውስጥ ትገቢልኛለሽ እሺ እንዳታለቅሺ የተለየ እንደዚህ እሷ እንትን እንድትልና እንዳታረጊ እሺ ትመጣለች ቁጭ ትላለች ከዛ ልጇን ይዘሽላት ላስተኛው ምናምን በሚል ልጁን ይዘሽው እዛው ጓዳ ግቢ እሺ ምንም አይነት ድምጽ መስማት አልፈልግም አንቺ እንዳታባብሽው ነገሮችን ማስተካከል ያለብሽ ነገሮችን ማኔጅ ማድረግ ያለብሽ አንቺ ነሽ እሺ አሁን እዚህ ቤት ውስጥ ደህና ሰው አንቺ ነሽ በቃ ደህና ሰው ስለሽ በቃ ስሜታዊ መሆን የሌለብሽ ነገሮችን ማስተካከል ያለብሽ አንቺ ነሽ እሺ ሁሉም እያየሽው ነው በቃ ያለበት ችግር ያለበት ሲቹዌሽን ጥሩ አይደለም ስለዚህ ልትረጂኝ ልትተባበረኝ የምትሽው ብቻኛዋ ሴት አንቺ ነሽ እሺ ስለዚህ ተረጋግተሽ ልክ እንደመጣች ልጁን ተቀበይላት ስለዚህ አሁን እሷ ትምጣ አይ ቲንክ እየመጣች ነው ነግረውኛል ራይድ ይዘው እየመጡ ነው ያለውን ነገር ለሷ እናወራታ እነዛ ስለሱ ቤተሰቦች ምናምን የሰማሽው አዲስ መረጃ አለ ምንም የለም አይደል እስር ቤት ናቸው ይው ካንተ ጋር ነበርኩኝ እናቴ ጋርም አልደወልኩኝም እኔ ነጣጥ ውስጥ እንደገባን ሊገባኝ አልቻለም በጣም ነው ለታቅ ያለብኝ ምን እንደምል አላውቅም ህይወታችንን እያስተካከልክልን የራስ ህይወት አደጋ ውስጥ እንዳትጥል አደራህን እባክህ ማለት ሰይጣኑ አንተም ቤት እንዳይገባን የፈራሁት እሺ ይሄው መጥቷል እያለ ነው ስለዚህ አንቺ እሺ ለምንከሽ እንደ እንትን እንዴት ነው አሉ አሁን ሰላም ነው ሰላም ነው አሉ ተኝቶ ነው አሁን ተኝቶ ነው ነይ ቁጭ በይ እስኪ ሳይ እንኳን ደስ አለሽ እንኳን አብሮ ደስ አለ ምንድነው አሉ እንደዚህ ያደረጉ ግን መረመሩት በደንብ መረመሩት አዩት ያው በቃ በጣም ደህና ነው አሉ ሰጡኝ እሺ መጣሁ ምን ሆኖ ነው ግን እንግዲህ ያጠባሁት እያለ ነው እንግዲህ ያው በቃ ባፉ ደም ወጣ ያው እንዳየህ እንግዲህ ያው እግዚአብሔር ይመስገን በጣም ደህና ነው ዝም ብሎ ነው ደሙ የወጣው አዎ ደሙ ነው በቃ ቡልክ አለ እኔ ደሙ ያስጨንቃል ልጅ ደግሞ እንደዚህ አመመኝ እንደዚህ ሆንኩኝ ስለማይል አዎ በጣም ከባድ ነው እኔማ አይኑ ግልብጥ ሲል በቃ ግራ ገባኝ አዎ የምር በጣም ነው ግራ የገባኝ ኧረ በጣም ኧረ በልጅ ሳትፈተን በልጅ አትፈተን በስመ አብ እንኳን ደህና ሆነ ዋናው እሱ ዋናው እንደዛ መሆኑ ነው እና ያው እንግዲህ ምንድነው እዛ ክፍለ ሀገር ሄደን ስላጋጠመን ነገርም አልነገርኩሽም ነበርና ቀደም የወንዴን እናት እዛው ነበር ያገኘናት እሺ ወንድሙ በመራን መሰረት ማለት ነው እሱ እየመራን ነው እዛ ያደረሰን ከዛ ገባን ስንገባ ህፃኑን ይዘው የሆነ ይሄ እንደ ምናምን እያደረጉ ነበር እዛው አካባቢው ላይ ደግሞ በጣም ብዙ ሰው ነው የሚፈራቸው በጣም ብዙ ሰው ነው የሚደነግጠው የነሱ ነገር ብቻ ያስፈራዋል ሁሉም ሰው ያው ታውቂያለሽ እሱን አንቺ አዎ ብቻ ብዙ ሰው ወደዛ ቤት አትሂድ አይነት ነገር ነው ሐሳብ ሲሰጠኝ ነበር በተለይ እዚህ ሚዲያው ላይ የሚያቆይ ሰዎች እዛ ሲያገኙኝ እንደው እዛ ቤት ባትሄድ ወደዛ አካባቢስ ባትሄድ እያሉ ነበር እንትን ያሉኝ ፈሩ ያው ያስፈራል ሴትዮዋ ራሷ አለባበሷ የሆነ ክንብንብ ብላ ነው ምናምን እኔ የምር በጣም የምታስፈራው ሴትዮዋ በጣም የእውነት እኔ እንደዚህ አልጠበቅኩም ጭራሽ እና ሴትዮዋ ልጁ እኮ የሆነ ነገር የወሰደው ነገር አለ ነው እኮ የሚሉኝ ሐኪሞቹ የሆነ ነገር ወስዷል እና ያው በደም መልክ ወጣለት ህፃኑ ህፃኑ እሺ በቃ የሆነ የወሰደው ነገር አለ ያሉኝ እንግዲህ
አራስ ጭንቅላት አራስ ጨቅላ የሆነ ህፃን ምኑን አቅምሰውት ነው እንደዚህ? በቃ እንግዲህ እንዳረጉትና እንዳበላሹት ኧረ እንኳን ወጣለት በደም ወልክም ምንም ብቻ እንኳን ወጣለት እንኳን ደህና ሆነ። አዎ ለዛ ነው ገና ከአቅሙ በዚህ በላይ ስለሆነ በደንብ ገነፈለና ወጣለት ነው የሚሉት። ከዛ በኋላ ግን በደንብ አሁን ኖርማል ሆነ ማለት ነው። አዎ ያው ትሪት አደረጉት እንዳሉ እንደው የሚገርምህ ነገር በቃ ዶክተሮች ሁሉ ተረባረቡልኝ እግዚአብሔር። አዎ ነገር አሁን ሄደው እኮ እዛ እየነገሯቸው ነበር ስላጋጠመሽም ነገር ምናምን ያውቁ ነበር። አንድ ሁለቱ እንደውም ቪዲዮሽን ማይተውት ነበር ያጋጠመሽን ነገር እንኳን ማርያም አተረፈችው በእውነት ልጁን። ይሄ ሁሉ መስዋዕትነት ይሄ ሁሉ ስቃይ እንግዲህ ገና ከመወለዱ አይቷል። እንግዲህ ይሄ ልጅ አየ ስቃይ እግዚአብሔር የጻፈለት ነገር ቢኖር ነው ብለን ነው እኛም ተስፋ ያደረግነው። አንዳንዴ ፈተና ሲበዛ ጥሩ ነገርም ሊመጣ ነው ይባላል። በዛበት ከእርግዝናው ጀምሮ ከእርግዝናው ጀምሮ በጣም ተሰቃየ። ዞሮ ዞሮ እዛም እንግዲህ ክፍለ ሀገርም ያለው ነገር ዞሮ አንድ ነገር ሳያረጉት ምንም ነገር ሳይሆን ቶሎ ብለን ደርሰን ልጃችንን ይዘን መጥተናል። እነሱንም ለህግ አሳልፈን ሰጠናቸው። ግን እዛው አካባቢ ደግሞ ይሄ ነገር ተለምዷል መሰል ቀቀለል ነው ያደረጉት ሰዎቹ አካባቢ ያሉት ፖሊሶቹ ለምደውታል። አሁን እኔ እኮ እኔ አሁን እንትን ቢሆን ችግር የለብኝም። ይሄ ምንድነው በግ ምናምን እንደፈለጉ ቢያረጉ ለምን በድንጋይ አያምኑም? የራሳቸው ጉዳይ። ግን ህፃንን ያክል የሰውን ነፍስ ያክል መስዋዕት ማድረግ ሰውን ከነነፍሱ መቅበር ምን አመጣው? ኧረ በጣም ከባድ ይሄ በጣም ከባድ ነው። በጣም የሚያሳዝንና የሚያሳፍር ነው። አዎ ወልጅስ ከባድ ነገር እና ምክንያቱ ደግሞ እንዳልኩሽ ነገሩን ቀለል አድርገው ስላዩብን ያን ነገር ቀለል አድርገው እንዲያዩት ስላልፈለግን ወደ አዲስ አበባ ይዘናቸው የመጣ ነው። ምክንያቱም እዚህ ህፃን ነፍስ ሊያጠፉ የህፃን ስርቆት ወንጀል ላይ የተሳተፉ ሰዎች ናቸው። ከዚህ በፊትም የሰሩትን ነገር አውርተዋል። በጣም ብዙ ወንጀሎች ያሉባቸው ሰዎች ናቸው። ወንድምየውም እናትየዋም ደግሞ ጭራሽ አንድ የ18 እና 19 ዓመት ልጅ ያለቻቸው ሙሉ ለሙሉ ትምህርት አልተማረችም። ሙሉ ለሙሉ ስለ ትምህርት የምታውቀው ነገር የለም። ያቺ እህትየዋ ማለት ነው የሱ እህት ባል ታጭቶልኛል እሱን ነው የማገባው እንደዚህ ነው እንደዛ ነው እንጂ የምትለው ምንም አይነት ይሄ ፕላን እቅድ ምናምን የሚባል ነገር የላትም። እናቴ ያለችኝን አረጋለሁ፣ እናቴ የምትለውን አረጋለሁ፣ እናቴ እንደሆነች እሆናለሁ፣ እናቴ እንደዚህ እና በጣም ግራ የሚያጋባ ቤተሰብ ነው ውስጥ ነው ያለሽው የነበርሽው እና ብቻ ዞሮ ዞሮ እግዚአብሔር ከዚህ ነገር ውስጥ እንግዲህ እንድትወጪ መንገዱን ከፍቷል። አንቺም በእምነትሽ ጸሎት ማድረግ አለብሽ። ይቅርታ መጠየቅ አለብሽ። ከጸሎት በላይ ምን አለ? እና ምንድነው አሁን ያሰብኩት ቄስ ይመጣል። ቄስ ይምጣና ቤቱ ጸሎት ይደረግበት፣ ጸበል ይረጭ። እዚህ የመጣው ነገር ምን እንደሆነ አላወቅንም። በችግር ላይ ችግር ነው እንትን ያለውና እኔም ከአቅሜ በላይ ሆነ እውነቱን ለመናገር አሁን ከመንፈስ ጋር ነው እየተዋጋን ያለነው። እና እስኪ እንግዲህ ወይ በዚህ ደግሞ እንሞክረው። አንዳንዴ በሰውኛም የሚደረግ ነገር አይደለም አይደል? አዎ ከሱ በላይ ምን አለ? ፈጣሪ በላይ ምንም የለም። እና እናቴ ስለዚህ አሁን ምንድነው ቄሱ ይምጣ፣ ለተወሰነ ጊዜ እንደሱ እናደርጋለን። አንድ ነገር ግን አለ። ምን አለ መሰለሽ ስታ ባለቤትሽ ወንድዬ ያው አንቺን ሆስፒታል ካደረስንሽ በኋላ ልናገኘው ሄደን ነበር። ያው መጠጥ ቤት ነው ያገኘነው። መጠጥ ቤት አቤት መቼው ነው የሚሻሻለው? አይ ወንድዬ ለሱ ያለሽን ፍቅርም ክብርም አውቃለሁ። ያው ለፍቅር ብለሽ ነው ትዕግስት ታገስሽ ያለሽው። ግን አሁን መጠጥ ቤት ሳገኘው በጣም ሰክሮ ነበር።
ራሱን ስቶ ነበር። አቤት አቤት ምንም የሚያስታውሰው ነገር የለም። መሳደብ ነው፣ መናገር ነው። ከራሱ አልፎ እህትሽንም ሲሳደብ ነበር። አሁን ደግሞ እሷ ምን አደረገች? ትናንት ነው የመጣች። ምን አደረገች እሷ? አሁን አይ ቤት አይ ወንድዬ አይ ወንድዬ እና ቤት ይዘነው መተን ነበር። እዚህ ትንሽ አስቸገረ። ያው ለማስተማር የሆነ ነገር አረግን፣ ውሃ ረጨ ነው ምናምን ነገር። ከዛ ስለ ልጁ ምናምን ጠየቀን እና ልጁ ደህና ነው አልሞተም ወይ ምናምን ነገር ሲለን፣ አይ አልሞተም ደህና ነው ስንለው ወንዴ ራሱን ሰጠ። እና ሁለት ሄደ ታዲያ። አሁን ክሊኒክ ነው ያለው፣ ሆስፒታል ነው እኔ ያለው። ጉዴ በላኝ እንደምትሻለኝ ታዲያ ልሂዳ ታዲያ ምንም ቁጭ አልኩት እኔ ታዲያ እኔ እንደው ወይኔ ጉዴ ልሂድ እንጂ ታዲያ ምን አደርጋለሁ እኔ ታዲያ ወይኔ ወንድዬ ኧረ ልሂድ እባክህ ልሂድ አሁን ሰዎች አስቀምጠናል እኛ ወይኔ እዛ ኧረ ሰዎች እንዴት ነው እንደው እኔ ምሆነው እንደው ወይኔ መድኃኒዓለም አይ ወንድዬ አይ ወንድዬ ወይ ጉዴ ወይ ጉዴ ወይኔ ወንድዬ ወይኔ ወንድዬ ወይኔ ወንድዬ በቃ ተረጋጊ። እህቴ ምን ተረጋጊ ትይኛለሽ? በቃ የቤታችን መንፈስ ነው እኮ ምን ይደረጋል? በቃ እሺ ተረጋጊ። ይኸውልሽ መንፈሱ እኮ ነው ወደ እሱ ዞሮ ነው የሚሆነው። በቃ ይኸውልሽ ተረጋጊ። ልጁ ደህና ነው አይደለ? እንዴት መሰለሽ ይኸውልሽ ልጁ ስለ ልጁ ደህንነት ስንነግረው ነው እንደዚህ ሆኖ። እባክሽን እህቴ ተይኝ በእናትሽ። ይኸውልሽ ማይሆን ነገር እንደዚህ አትበይ። አሁን የት ነው ያለው? እሺ እህቴ እኮ ይኸውልሽ ሆስፒታል ነው ያለው። ገብቶሻል? ወይኔ እንደው ጉዴ በላ ልጁ እንዲሞት ነበረ የሆነ ነገር ልጄ እንዲሞት አድርገውት ነበር። የኔ ከዛ ልጅ እሱ እንዲሞት ስለዳነ ነው እሱ እንደዛ ቤቢዬ እንዲሞት እኮ ይኸውልሽ ተረጋጊ። እሺ ምን ይደረጋል? እሺ እንዴት ምን ልረጋጋ? እሺ እሺ ተረጋጊ። አይሽ ሰው ያስጨነቅሽ ነው ለኛ ብሎ አይደል እንደ እየደከመ ያለው እሱማ ደከመ እኮ በቃ እሺ እሱማ ደከመ ከደከመ ይኸውልሽ መንፈስ በቃ መንፈስን እንደዚህ በቃ ይኸውልሽ ከዚህ በላይ እንትን ማለት ምንም ማድረግ አንችልም። ጋሻውን ተረጋጊ። ይኸውልሽ ምንም እኮ ማድረግ አይቻልም። እህቴ እንዴት ተረጋጊ ትይኛለሽ? እንዴት ብዬ ነው የምረጋጋው? ይኸውልሽ እኔም እኮ እያደለም ግን ሰው እያስጨነቀ ነው። እሱ ማስጨነቅኩት እኮ ከመጀመሪያ እስከ መጨረሻ ነው። ወንዴ እንዴት እየተናገረ እንደነበር አልሰማሽም አንቺ? እኛንም የማይሆን ነገር ሲሰድበን ነበር። ይኸውልሽ መንፈሱ እሱንም ተጠናውቶታል። የማንም ጥፋት አይደለም። እንደዚህ አታልቅሽ። በቃ ምንም ማድረግ አይቻልም። እንዴት አላለቅስ እንዴት አላለቅስ እኮ ይሻለዋል ብለሽ ማሰብ ነው። በቃ ሁለት ታጫለሽ እንዴ? ይኸውልሽ እኛንም ተረጂን። እኔ ጭንቀት አልችልም። በጣም እያስጨነቅሽኝ ነው። አይ እህቴ ለምን እንደዚህ የምትሆኚው? እኮ በቃ እሺ ተረጋጊ። ደግሞ ማየም እየመጣች ነው። እባክሽ ተረጋጊ። በቃ እስከ መቼ ነው እንደዚህ የምንሆነው? ይኸውልሽ አሁን እኮ ሁሉም ነገር አብቅቷል። ነግሮሻል አይደለም? መቼም ነግሮሻል። የእሱ ቤተሰቦች ሁሉም ታስረዋል። አሁን ሌላ ነገር የለም። ሴትዮዋም ራሷ ይች መንፈሳም ሌላ ነገር አልገባችሁ ሊሆናል ይችላል። ግን አሁን እሷ ራሱ እስር ቤት ገብታለች እኮ። እሺ ተረጋጊ በቃ። እንዴት ልረጋጋ? ትዝታ አሁን ይኸውልሽ ነገሮችን ማስተካከል ነው እንግዲህ። ተረጋግቶ ነገሮችን መፍትሄ መፈለግ ነው እንግዲህ። አንዱን ስንለው አንዱን ስንለው አንዱ እንደምታየው ነው። ከባድ ነው ከባድ ነው። ግራ ምንም ማድረግ ገብቶኛል። አይቻልም። አየሽ አይደለም? በቃ መጸለይ ነው በቃ። ሌላ ምንም አማራጭ የለም። እሱማ ከሱ በላይ ምን አለ? አሁን ደግሞ ይኸውልሽ እንደዚህ እየተጨናነቅሽ ልጁን እንዳታሳምሚው እባክሽን። በቃ ተረጋጊ። ልጄን ስር ባሌን ስር ልጄን አቤት ፈጣሪ ነኝ እንደሰጠኝ። እሺ ይኸውልሽ አሁን የተፈጠረውን ነገር ምንድነው? ልጁ ደህና ነው ወይ አለን። አዎ ስንለው ነው ራሱን የሳተው። ከዛ ልክ ህፃኑ ላይ እንደነበረው ነው እሱም በአፉ ደም የተፋውና በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ይሄ ምናልባት መንፈስም ምናምን ሊሆን ይችላል። እንዴት እንደሆነ አላውቅም። ከመንፈስ ጋር የተገናኘ ነገር ይሁን ምናምን ምንም አልገባኝም። በቃ እሺ
ምን አልሞተም እኮ ይኸውልሽ ማለት ሆስፒታል አስገባን ነው የመጣነው አሁን እሺ አሁን ማን አለ ብቻውን ብቻውን አይደለም የነሱ ሰዎች አሉ ሰዎች ልከናል እሱን እየጠበቁት ያሉ ሰዎች አሉ ያሉትን ነገር ነበር ምንም መረጋጋት አልችልም በቃ እሺ አሁን ምንም ማድረግ አይቻልም ይኸውልሽ በጸሎት ብቻ ነው ይሄን ነገር ልናልፈው ምንም ማድረግ አልቻልም ትያለሽ ወንድዬንም እኮ አጣውትኝ እኮ ይኸውልሽ አላጣሽም ገና እኮ አልታወቀም ሆስፒታል ውስጥ ነው ያለው ይሄ እኮ አሁን እኮ ምንም ሆኗል እኮ አልተባለም ገና እኮ ነው እንደዚህ ሆነ እንደዚህ ሆነ ተብሎ ባባራስ ተሽሎት አይደለ የመጣው እንደዛ ነው በቃ ያው ስሜት ነው እሱ ምን ደስ ብሎኝ እልል እኮ ነው ከረገፋውት እኮ ወንድዬ ኧረ ወንድዬ ምን ይሻለኛል ወንድዬ ኧረ እንደፋታ ይበዛ ወንድዬ በቃ ተረጋጊ በማርያም አሁን ይኸውልሽ ምንድነው እንዴት ነው የምናረጋው አሁን መፍትሄ ነው የሚሻለው ስላለቀሰን ስላልን ምንም ነገር እንትን የሚሆን የለም መፍትሄ ነው የሚሻለው ቅድም እንደተነጋገርነው ይሄ ቤት አሁን ጸበል ያስፈልጋል በቃ ይሄ እንደዚህ እያደረገ ያለው እዚህ ቤት ውስጥ ይሄን ሁሉ ምስቅልቅል እየፈጠረ ያለው አጋንንት ነው የሆነ ነገር አለ እዚህ ቤት ውስጥ የምሬን ነው ይሄን ቤት ተን መውጣት አለብን ደህና የነበረው ሰው ወንዴ እንግዲህ ዛሬ በጣም ተቀይሮ ሌላ ሰው መስሎ የሚናገረው ነገር ከአእምሮ በላይ የሚከብድ ነው የነበረው ቀደም እዚህ ቦታ ላይ የሆኑ ሰዎች ብቻ ነው ያን ነገር የሚያደርጉ እንኳን አልሰማሽም ወይኔ ጉዴ ይኸውልሽ መንፈሱ ነው እኮ አልኩሽ እኔ መንፈስ ምትይኝ ነገር አልገባኝ የቤት በቃ ይኸውልሽ የቤት ባባ ከተወለደ ጀምሮ አንቺ ይኸውልሽ ባባን ካረገሽ ጀምሮ እዚህ ቤት ሰላም ኖሮ አያውቅም እሱን ታውቂያለሽ አይደል እኮ በቃ ለዛ ይኸውልሽ ይሄን ቤት ለቀን መውጣት አለበት አክስታችን ወዴት ነው ለቅቄ የምሄደው ይኸውልሽ አክስቴ ጋር እንቆይ ማይም ደግሞ እየመጣች ነው ኧረ ይሄን ቤት ለቅቄ አልሄድም እንዴ ይኸውልሽ እህቴ አላረገው ልጁ ይኸውልሽ ያው ወንድ ያለበት ብቻ ሳዩ ምንድነው እኔም በሽተኛ እሺ እኔም በሽተኛ አሁን እኔ ነኝ ወይ አንቺ የሆነ ሰው በሽተኛ እንደሆነ የምትፈልጊው ወይስ እሱ በሽተኛ ሆነልሽ በቃ ከዚህ ቤት ውጪ እንውጣ ወዴት ነው ተመልሰን እንመጣለን ይኸውልሽ ቤቱን እኮ ለሰው ልናወርሰው አይደለም ይሄ ነገር እስከሚረጋጋ ነገር ቤቴ ለቅቄ ማለት ምን ኖ አሁን እዚህ ቤት ምን እየተከናወነ እንደሆነ ለማወቅ ተቸግረናል በቃ የሆነ ነገር መፍትሄ ያገኘን ስንል የሆነ ነገር ይፈተሽ መልሶ እየተደረገ ነው ስለዚህ እዚህ በቃ መንፈሳዊ አባቶች ይምጡ ጸሎት ያርጉበት ይጻበል ምን ያርጉ እዚሁ እንዳለን ጸሎት ያርጉ ምንድነው የምትይው አንቺ ቁጭ ብዬ ልጄን አቅፌ አንቺ ላይ መንፈሱ በርትስ ያኔ አሁንም ሌላ ጣጣ ነው የምትፈልጊው ምን ጣጣ ነው ታሰቃኝ ነው ይኸውልሽ በቃ በእናትሽ ልጅ ተይ ግን ተይ እንደዛ አይደለም ይኸውልሽ ትዝዬ ቤት ልቀቂት ልቀቂት ነው የምሄደው አዎ አሁን ማንስ ያስጠጋሻል እኛ አለን እንዴ እኛ አለን አስፈላጊ ከሆነ እኛ አንፈልግም ብለናት ነው እንጂ መች ነው እሷ ገፍታ ነው የምታውቀው እሺ እሷም እንኳን ካልሆነ ችግር የለውም እኔ ራሴ እከራይላችኋለሁ ቤት መከራየት እንችላለን ቤት ለቅቄት ነው የምከራየው ከሰላምሽ ይበልጣል ወይ ከሰላምሽ ይበልጣል እስክትሞጪ ስራ የለ የቤት እመቤት ታውቂያለሽ እኔ በቃ እኔ እችልሻለሁ እኛም አለን አሁን ይኸውልሽ ምን አለ መሰለሽ ትዝ አይደለም አሁን ይኸውልሽ ለተወሰነ ጊዜ እዚህ ቤት ያለው ነገር እስኪታወቅ ድረስ ነው እዚህ ቤት እየተከናወነ ያለው ነገር ልክ አይደለም ነገሮቹ ውጥንቅጥ ከመውጣት የዘለለ ምንም መፍትሄ አልመጣም እስኪ ራስሽ አንቺ ራስሽ ታዘቢው ከመጀመሪያው ጊዜ ጀምሮ አንድ ነገር መፍትሄ ስናገኝ መልሶ ሌላ ችግር አንድ ነገር መፍትሄ ስናገኝ መልሶ ሌላ ችግር ነው እየመጣ ያለው ስለዚህ ቢያንስ ይሄ ነገር የመንፈስም ነገር ከሆነ እዚህ ቤትም የተቀበረ የተደረገ ነገርም ሆኖም ካለ ወጣ ብለን እንየው የቤት ክራዩ ምናምን አሳስቦሽ ከሆነ እኔ ያለው ችግር የለውም እንተጋገዛለን እህትሽም አለች እየተጋገዝን ቢያንስ አንድ ወር ውጭና ቤቱ ያለበት ሁኔታ ነው ወንዴ መዛው ህክምናውን ያገኝ ነገር አድርገውብን ነው የሚሆነው ይሄ ቤት ውስጥ ምን እንዳለ አልታወቀም እያየሽው አይደል ስንት ምስቅልቅል ወጣ እኮ አንዱን ስናስተካክለው መልሶ አንዱ ይበላሻል ይሄኛውን ከፍ ስናደርገው ይሄኛው ይወርዳል አየሽ ይሁንልሽ መጨረሻሽ ሞት ነው አሁን እነሱ ባይደርሱልሽ ራሱ ሞተሽ ነበር አይደል እሱን እንዳትረሺ ብቻሽ ከመውለድ ላይ ምንም ነገር የለም አይደል አው ከልጅ ከተረገዘ ልትሞቺ ነበርኩ መጨረሻሽ አሁንም ያ ነው ሊሆን የሚችለው ከዚህ ቤት መውጣት አለብሽ እሺ በይንና በቃ እኔ ግን ቤቱን ለቅቄ ማን አልወጣም እባክሽ አሁን እኔ ልለምንሽ አሁን በእግዚአብሔር የምሬን ነው ይሄ አሁን ልክ አይደለም ቤቱን እኮ አይደለም ይኸውልሽ አንሸጠውም እኮ ልቀቂ ማለት እኮ ይሄ ሁሉ ነገር ባንዴ ተተሽጂ አይደለም ለተወሰነ ጊዜ እረፍት አድርጊ ከዚህ ቤት ራቅ እንበል እሺ ካልሽኝ ደግሞ ወይ ገዳም ሂዱ በቃ ገዳም ሂዱና ቁጭ በሉ ሆን ይችላል በቃ ይኸውልሽ በቃ ገዳም እዛ ቤት እከራያለሁ ጸበልም ተጸበሉ ምን በሉ እናንተ እዛው ገዳም ላይ የሆነ ነገር አድርጉ ብቻ ይሄን አካባቢ ለተወሰነ ጊዜ ተውት
ምን እየተከናወነ እንደሆነ ይሄን አካባቢ ልናውቅ አልቻልንም። እኮ ግራ ገባን። አሁን ቤቱ ምን አደረገ እንግዲህ? ቤቱ ያማረ ቤት ነው፣ ቆንጆ ቤት ነው። ቤቱ ቆንጆ ቤት ነው። እንግዲህ አሁን ይሄን ቤት ለቀሽ ሂጂ ስትሉኝ በጣም ግራ ገባኝ። እህቴ ግራ ገብቶኛል እኮ። አይደለም ልቀቂ፣ አይደለም ምንድነው ግራ የሚገባሽ? ይኸውልሽ ትዙ ልቀቂ እያልሽ እንግዲህ ቤቱ ግራ ልቅሽ ይገባኛል። ሂጂ እኮ አይደለም ያልኩሽ። ይኸውልሽ አትልቀቂ። ለ2 ሳምንት ለ3 ሳምንት እረፍት አድርጊ። ሌላ ገዳም ሄደሽ እረፍት አድርጊ። በቃ ጸበል ተጸበይ። ቤቱን መልቀቁን ምናምን አይደለም እኛ እንፈልገው። ልብስሽን ያዢ፣ እቃዎቹ እዚሁ ላይ እንዳሉ ናቸው፣ ችግር የለውም። ከዛ ልብስሽን ያዢና አንዱ ገዳም ላይ እረፍ በይ፣ ልጅሽን ይዘሽ ራሱን ይጂ፣ ችግር የለውም። በቃ እኛ ነገሮችን እናስተካክልልሻለን። ወይ እሺ እኔ ቤት ወይ ረፊ ወይ እኔ ቤት ሂጂና ለተወሰነ ጊዜ ቁጭ በይ። ቤተሰብ አለ እኮ እሷም የሆነ አንቺ ላይ ራሱ የሆነ ነገር ሳያደርጉብሽ አይቀርም። እንደዚህ ቤተሰብ ያስጠላሽ በሰላምሽ አይደል? እኔ ቤተሰብ ማነው እኛ አልፈልጋችሁም ብሎ የሚያውቅ? ማነው አላስጠጋችሁም ብሎ ነው የሚያውቅ? ምንድነው የምትይው? አንቺ ተይ ግን እሺ አሁን ለማንኛውም ይኸውልሽ ትዝ እኔን ትሰሚኛለሽ አይደለ? በቃ ቢያንስ ለተወሰነ ጊዜ እረፍት አድርጊ። ችግር የለውም። የቤቱ ምኑም አንቺ አያሳስብሽ፣ እኛ አለን። እሺ ለተወሰነ ጊዜ ነገሮች እስኪረጋጉ ድረስ ራቅ እንደው ዘወር ማለቱ ጥሩ ነው። እሺ በይንና እንደው ለ1 ሳምንት ለ2 ሳምንት ዘወር በይ። እዛ ይሄ ቤት በየቀኑ አባቶች እየመጡ ጸሎት ያርጉበት፣ ይጸለይበት፣ የሚረጩትንም ነገሮች ይርጩበት። ከዛ ሁኔታውን አይተን ደግሞ ተመልሰሽ ትመጫለሽ። በቃ ይራጭ። ምን ይሆናል? ምን ይሆናል ቤቱ? ህፃን ልጅ ነው እንዴ ቤትሽ? ምንድነው የምትይው አንቺ? ጥበቃም እናስቀምጣለን። ቤቱን የሚጠብቅልን ሰው አንድ ሰው እናስቀምጣለን። ይሻላል፣ ችግር የለው። እሺ እንደሱ ይሻላል። እንደዛ ይሻላል። በቃ እሺ እንደዛ እናድርግ። ሂጂ አሁን ግድ የለሽም። ልጅሽን የሚያዥ አጥሜ ልጅሽን። እሺ ከዛ እሱም ጋር እንሄዳለን። ያው ወንድ ያለበት ፍቅር ያለበት ያለበት ከውሰዱኝ። ተረጋጊ። እንደዚህ ሆነሽ ደግሞ ልጅሽንም እንዲያሙ አታድርጊ። በቃ ዝም በይ። እሺ ጎበዝ ሂጂ። ልጅሽንም ተንከባከቢ፣ ያዢ። ከዛ እንደጨረስሽ እንሄዳለን። ወንዴ ጋር ደርሰን እንመጣለን። ሂጂ አብረሻት ትጨንጭ ሂጂ በቃ እንግዲህ ያለው ነገር ይሄ ነው። ውድ ተመልካቾቼ ትዝታን ከዚህ ቤት ለማስወጣት ጥረት እናደርጋለን። ወንድዬ ያለበትን ሁኔታ ደግሞ አሁን ሄደን ሆስፒታል ቼክ እናደርጋለን ማለት ነው። አብራችሁን ስለነበራችሁ በጣም አመሰግናለሁ። በቀጣይ በሌላ ጊዜ እስክንገናኝ ድረስ ቸር ሰንብቱልኝ። ሰላም